አርሰናል በውድድር ዓመቱ 13ኛውን የአቻ ውጤት ማስመዝገብ ችሏል። በሜዳው ክሪስታል ፓላስን አስተናግዶ ነበር። ሁለት እኩል ተለያይቷል። ጨዋታው ያን ያህል ማራኪ አልነበረም። እውነት ያው ደባሪ ጨዋታ ነበር። ለአርሰናልም ጨዋታው ብዙ አስፈላጊ አልነበረም። ያው ትኩረታቸው ሁሉ ፒኤስጂ ነው። የውድድር ዓመቱን የሚወስነው እሱ ነው። ያው ሽት እንዳይሆን የውድድር ዓመቱ መጥፎ እንዳይባል ያ ዋንጫ አስፈላጊ ነው። በዛ ዓመት ውስጥ ያ ዋንጫ ካልተሳካ ለአርቴታና ለልጆቹ በጣም አስከፊ የውድድር ዓመት ይሆናል ብዬ ነው የማስበው። ይሄ ዋንጫ አስፈላጊ ነው ለነሱ። አልበለዚያ ዝም ብሎ በቃ ይሄ የዋንጫ ተፎካካሪ ቡድን አለ አይደል? ልክ እንደነ ዶርትመንድ፣ አትሌቲኮ ማድሪድ ወይም የፖቼቲኖ ቶተንሃም አይነት ቡድን ሊሆን እንደዛ አይነት የትላልቅ ቡድኖች ፈተና የሚሆን አይነት ቡድን ሊሆን ይችላልና ያ ደግሞ አዳፕቴሽን ያመጣና ያስጠላል። በእርግጥ ደጋፊው አሁን ዋንጫው ለምን የሚያስብል ውጤት ነው እያስመዘገበ ያለው፣ ግን አሁን ይሄ ውጤት ደግሞ ከዋንጫ ጋር መታጀብ አለበትና ይህ የፒኤስጂ ጨዋታ ለአርሰናል ትልቅ አንገብጋቢና አስፈላጊ ነው። ፕሪሚየር ሊጉ ግን ያለቀ ጉዳይ ነው ብዬ ነው የማስበው። ግን ደግሞ የሳሊባ ስህተት እንግዲህ በሳምንት ውስጥ ሁለተኛ ስህተት ነው እየሰራ ያለው። አንዳንዴ በጣም ኮንፊደንስ ያለውና ኳሱ ላይ የሚደናገጥ ልጅ አይደለም። ግን አሁን ፒኤስጂ ላይ እንደዚህ አይነት ስህተት እንደው የዚችን ሩብ ስህተት መስራት የለበትም። ምህረት የሚያደርጉ ሰዎች አይደሉም። ግን አርሰናልን በዛሬው ጨዋታ ደግሞ መገመት አይቻልም። አሁን ይሄን ጨዋታ ተጫውቶ ፒኤስጂን ያሸነፈው ነው እንዳትሉት። እዛ ያለው አርሰናል ይሄ ነው ሌላ ነው፣ እዚህ ያለው አርሰናል ሌላ ነው እና ከዚህ በፊትም አሸንፈውታል ፒኤስጂን። ያሸነፉት ፒኤስጂ ግን አይደለም አሁን ያለው። ግን አርሰናልም ደግሞ ከዛ ተሽሎ ደግሞ ማድሪድንም ጥሎ ነው የመጣውና ሁለቱም ቡድኖች ቀላል ጨዋታ ይገጥማቸው። ፒኤስጂዎችም ያው ከዛ በኋላ ተሻሽለዋል። አርሰናል ግን ከማድሪድ አሸንፎ ስለመጣ የተሻለ የስነ ልቦና የሚኖራል ብዬ አስባለሁ። ለአርሰናል ግን እና ለልጆቹ በጣም የሚያስፈልግ ጨዋታ ነው ብዬ ነው የማስበው። የአርሰናል ደጋፊዎች የሚሰማችሁን ደግሞ ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ላይክ፣ ፎሎ አድርጉ። ቴንክ ዩ